ያንተን ስራ ያንተን ግብር ማን ይመራ? አያችሁ ምን ያህል እንደከበደ። ይሄ ሜጀር እንግዲህ አባታችን መጋቢ ስብሐት አለምዋጋ በሚዘምሩበት ሜጀር ማን ይመራመር የሚለውን መዝሙራቸው ነው። ብዙዎቻችን የምንቸገረው ብዙ ተማሪዎች የሚጠይቁን አንዱ ይሄ ጥያቄ ነው። ማን ይመራመርን በራሳቸው ተሆን በመጋቢ ስብሐት ሜጀር እንደ መጋቢ ስብሐት ወዝ ለማምጣት እንፈልግና ግን እንቸገራለን። ለምን? የኛ አቅም ስላልሆነ ማለት ነው። እስኪ ደግሞ የኔ አቅም እንዴት ነው? እኔ ማን ይመራመር ስዘምር የኔ ሜጀር የኔ ጉሮሮ የሚችለው እንዴት ነው የሚለውን በሌላ በገና አሳያችኋለሁ። ልዩነቱን ተመልከቱ። እሺ አሁን ደግሞ ይሄኛውን በገና እንመልከት ምን አይነት ድምፅ እንዳለውና በሱ ስዘምር ምን እንደሚመስል ማለት ነው። ማን ይመራመር ማን ይመራመር ማን ይመራመር ማን ይመራመር ያንተን ስራ ያንተን ግብር ማን ይመራመር? እንግዲህ ይሄም ሰላምታ ነው። የዚህ መነሻ እንግዲህ ላ የሚል መነሻ አለው። እዚህ ጋር የቅድሙ ደግሞ ላ ላ ላ ላ እና ላ ላ። ስለዚህ ያኛው የወረደ ነው ማለት ነው። ሲወርድ የኔ ድምፅ አይችለውም። የኔ ደረት ወይም ደግሞ የኔ ድምፅ አወጣጤ ይከብደኛል ታችኛው ላይ ማለት። አብዛኛው ደግሞ የመጋቢ ስብሐት አለምዋጋ መዝሙሮች ዝቅ ብለው በታች ነው። የእሳቸው ጉሮሮ በጣም በሚመስጥ መልኩ የሚዘምሩት መዝሙር ነው። እኛ ግን አቅማችን ስላልሆነ በራሳችን ስኬል በራሳችን ሜጀር እንዘምራለን። ስለዚህ የሜጀር ልዩነት አለ ማለት ነው። በሁለቱም መካከል ቅድም በነበረውና በዚህኛው የአንድ ተኩል ከግማሽ የድምፅ ርቀት ከፍ ብሎ የተቃኘ ነው። የዚያን ያክል ልዩነት አለው ማለት ነው። ታዲያ ይህን የመሰለ ሚስጥር ለማወቅ ሜጀር ምንድን ነው? የኛ አቅም የት ላይ ነው ያለው? እንዴት ነው መዘመር ያለብን? የመጋቢ ስብሐትን በራሳችን ወዝ እንዴት መዘመር አለብን ለሚለው ጥያቄ ለመመለስ በሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋም ይህንና ከዚህም በበለጡ የተሻሉ ትምህርቶችን እንደምንሰጥ የምናሳውቅ ይሆናል። እንዲህ አይነት የአድቫንስ ትምህርቶችን የት መተን እንማር፣ እንዴት ነው ማወቅ የምንችለው የሚለውን ጥያቄ ለመመለስ እንግዲህ ሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋም ከ10 ዓመት በላይ የማስተማር ልምድ አለው። አሁን የምንገኝበት አድራሻችን 4 ኪሎ ግንፍሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተሰብና ሕፃናት መምሪያ ግቢ ውስጥ ነው። እዛ በአካል መጥታችሁ መመዝገብ መማር ትችላላችሁ። በተጨማሪም ያው አድራሻችንን ማወቅ ላልቻላችሁ ደግሞ ከስር ባሉ ስልኮች መደወል ትችላላችሁ። ሁሌም አለን። እዚህ በአካል ደግሞ መምጣት ለማትችሉ በመላው ዓለም ለምትገኙ ደግሞ የኦንላይን ክላስ እንሰጣለን፣ ቨርቹዋል ክላስ እንሰጣለን። ሲሳይ በገና ብላችሁ ዩቲዩብ ውስጥ በመግባት ስልካችንን አድራሻችንን ማለት እኛን የምታገኙበትን ኮንታክት የምታደርጉበትን ታገኛላችሁ ማለት ነው። ስለዚህ ኦንላይን መማርም ለምትፈልጉ በዚሁ አጋጣሚ ይህንን እድል ስላለ እንድትጠቀሙ እናሳስባለን። እግዚአብሔር ያክብርልን።